ቤተሰብ አልባው ማርክ ከዚህ ከኪም ከተሰኘው ጓደኛው ጋር በአንድ እስር ቤት ውስጥ ይታሰራሉ። ፖሊሱም ወደ ማርክ መጥቶ ማታወቂያን አሳይኝ ሲል ጠየቀው። ማርክ ማታወቂያውን ቤቱን ድረስ ሲነግረው የፖሊስ ግን እዚሁ ታስራችሁ ትቆያታላችሁ ሲልም ያስፈራራዋል። ማርክ በዚህ ጊዜ የእጅ ትግል ተወዳዳሪ እንደሆነ ለፖሊሱ ይነግረዋል። ፖሊሱ እንግዲህ እኔ ምንም ላምናህ አልችልም ናና በእጅን ወዳደር ሲልም ለማርክ ጠየቀው። ማርክ ግን በአንድ ደቂቃ ውስጥ የፖሊሱን እጅ አሸንፎ ይጥሏል። ይህንን የተመለከተው ፖሊሱም በሁለት እጁ እንኳን ታግሎ ስላቃተው ባየው ነገር ተደነቀ። ክቡራን አድማጮቻችን ዛሬ ሻምፒዮን የተሰኘው ልብ አንጠልጣይ ስፖርት አክሽን ፊልም ይዘንላችሁ መተናል። እንደምትወዱት ተስፋ እናደርጋለን። ከተመቻችሁ ቪዲዮ ላይክ በማድረግ ጀምሩት። በየዕለቱም እንደዚህ አይነት ፊልም እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ኮሜንት ላይ ሐሳብ አስተያየቶን ያስቀምጡልን። አብራችሁን ቆዩ። በወር ከ500 እስከ $2000 ስልኮን በመጠቀም አቤቱ ቁጭ ብሎ መስራት ይፈልጋሉ? እንግዲያውስ እንኳን ወደ ምርጥ የዩቲዩብ ኮርስ በሰላም መጡ። ይሄ ከዩቲዩብ ፓርትነር ፕሮግራም ጋር በመሆን የተዘጋጀው ኮርስም ከ3 በላይ ቋንቋ መሆኑና በውስጡም በጣም ብዙ የቱቶሪያል ቪዲዮዎችን መያዙ የተለየ ያደርገዋል። እንዲሁም ኢትዮጵያ ውስጥ ኦንላይን ስራ መቀላቀል ለሚፈልጉ በተለይ ደግሞ ዩቲዩበር ለመሆን ላቀዱ ወጣቶችም ተዘጋጅቶ ቀርቧል። በኮርሱ ውስጥም ዩቲዩብ ቻናል እንዴት እንደሚከፈት ጀምሮ ቪዲዮዎቻችሁን እንዴት ኤዲት አድርጋችሁ መልቀቅ እንደምትችሉና የመሳሰሉትን በጣም ብዙ ቪዲዮዎች በውስጡ ያዘ ነው። ምን ልስራ ብላችሁ ተጨናንቃችሁ ከሆነ ከ20 በላይ ኮንተንቶችን እናንተ ልትሰሩ የምትችሉትን ሐሳቦች በውስጡ ያዘ ስለሆነ በቀላሉ አንዱ እንድትመርጡና እንድትሰሩ ያግዛችኋል። ይሄ ኮርስም በዚህኛው 30% ዲስካውንት ላይ ነው የሚገኘው። ከ5 ዓመት በላይ ልምድ ባላቸው ስኬታማ ዩቲዩበሮችና ከዩቲዩብ ፓርትነር ፕሮግራም ጋር ተዘጋጅቶ የቀረበው ይሄ ኮርስም እርሶ ቻናል ከከፈቱበት ቀን ጀምሮ ቻናላችሁን ወደ ተለያዩ ብዙ ሰብስክራይበርስ ያላቸው ሌሎች ቻናሎች ላይ ሼር በማድረግ በቀላሉ ማለትም በ2 ሳምንት በማይበልጥ ጊዜ ውስጥ ተከፋይ ሆኖ ዶላር እንዲሰራ ለማድረግ ዝግጅታችንን አጠናቀን ጨርሰናል። ለመመዝገብም እታች ያለው ስልክ ቁጥር ላይ ይደውሉ አሊያም ደግሞ ባዮ ላይ ባለው ቬሪፋይድ የሆነው ቴሌግራም አካውንታችን ያነጋግሩ። ፊልሙ ሲጀምር አንድ ማርክ የተሰኘው ሰው ያሳየናል። ማርክ ከዓመታት በፊት ዓለም የሚባል የክንድ ውድድር ሻምፒዮን ሲሆን በዚህ ክንድ ጊዜያቱም ታዋቂነትና ዝነኝነትን አትርፎ ነበር። ማርክ ግን እንዲህ የታወቀው ኮሪያ ውስጥ ብቻ ነው። ማርክ በአሁኑ ሰዓት አሜሪካ ውስጥ እየሰራ ቢሆንም የሚሰራው ስራም በአንድ የምሽት ክፍል ውስጥ ወይም በክለብ ውስጥ የጥበቃ ስራ ነበር። በዚህ ጊዜም አንድ ኪም የተሰኘው ጓደኛው እየጨቀጨቀ አንተ እኮ ጥበቃ አይገባህም፣ የክንድ ውድድር ነው መወዳደር ያለብህ፣ በዚህም ጠንካራ እንደሆነ አውቃለሁ እያለ ለማርክ ይነግረዋል። ማርክ ብዙ ባያምንበትም ወደ ውድድሩ ክፍል ያቀናሉ። በዚህ ጊዜ ግን እዚያ ክፍል እንደገቡ አንድ ሰው ተራ በተራ የሚመጡትን ሰዎች እያሸነፈ እየሸኛቸው ነው። በዚህ ጊዜ ግን ማርክ ወደሱ ጋር መጣ። ውድድሩንም ከዚህ ሰውዬ ጋር ሊያደርግ ይወስናል። አብዛኞቹ ሰዎችና ገንዘብ ያላቸው ሰዎች ግን ያኛውን ሰውዬ ብለው አንድ ዕቃ ሙሉ ብር ያስቀምጣሉ። ኪምም ወዲያውኑ ኤቲኤሙን እዚያ ዕቃ ውስጥ ወረወረ። ኤቲኤሙም ከገንዘቡ ጋር ሲቀመጥ ውድድሩ እንዲጀመር ይወሰናል። ማርክ ግን የዚህን ሰውዬ ቀጥ አድርጎ ይዞት እጁን እንቀሳቀስ ይለዋል። ሰውዬው ቢታገል የማርክ እጅ ከብረት በላይ ጠንካራ ነበር። በስተመጨረሻ ግን ማርክ በ2 ደቂቃ ውስጥ የዚህን ሰውዬ እጅ ጥግ አስነክቶት አሸነፈ። ይህንን የተመለከቱት መላ አድናቂዎቹ አጨበጨቡ። ኪምም ያንን ሁሉ ገንዘብ በእጁ አስገባ። በዚህ ጊዜ ግን የተሸናፊው ቡድን ወደ ኪም ጋር ከደቂቃዎች በኋላ ያቀናና የበላውን ገንዘብ ሁሉ አምጣ እያለ ሊመታው ይሞክራል። በተመሳሳይ ሰዓት ማርክ ወደሱ ጋር አቅንቶ ያንን ሰውዬ ገፍትሮ መሬት ላይ ጣለው። በሌላኛው በኩልም የዚሁ መስሪያ ቤት ሰራተኛ ሲጠገበት ማርክ ደብድቦ ከዚያ ቤት ወጣ። በዚህ ምክንያት ማርክ ከዚህ ስራው እንዲባረር ተደረገ። ማርክም ከቀናት በኋላ በአንድ ሱፐርማርኬት ውስጥ ጥበቃ ይቀጠራል። ስራውንም እየመረረው ይሰራ ጀመረ። የመጡትን ሰዎች ሁሉ በስትክክሉ እያስተናገደ በየቀኑ ቤቱን እየተመኘ ስራውን ይሰራል። ማርክም ቤቱ በሚገባበት ጊዜ የተኛበት ጥቂት ጊዜ ስለነበር በህይወቱ ምንም ደስተኛ አይደለም። ማርክም አንድ ቀን በስራው ላይ ሳለ ስልክ ተደወለለት። ስልኩንም በሚያነሳበት ጊዜ ጓደኛው ኪም ነበር። ኪምም በኮሪያ ውስጥ እንግዲህ የክንድ ውድድር ተጀምሯል፣ ውድድሩንም ናና ተወዳደር፣ በጣም ብዙ ገንዘቦችን ታገኛለህ፣ ሀብታም እንሆናለን እያለ ይነግረው ጀመረ። ውድድሩም ለዓለም አቀፍ እንደሚሆን ሲነግረው ወዲያውኑ ማርክ መወዳደር እንዳለበት ይወስናል። ወደሱ ሜዳሊያ ጋር ሄዶ ይመለከትና አንደኛውንና ምርጡን ሜዳሊያውን ወስዶ ከቤቱ ወጣ። የሄደበትን ቦታ ወደ ጓደኛው ኪም ጋር ነበር። ኪምም ከኤርፖርት ይወስደውና ወደ ኮሪያ አሳፍሮት አብረውም ሄዳሉ። ኮሪያም እንደደረሱ አብረው ወደ አንድ ምግብ ቤት ገብተው በደስታ ምግቦችን እየተመገቡ ሳለ ኪም እንግዲህ ያንተ ማናጀር ነው መሆነው ብዙ ስራዎችንና ብዙ ገንዘቦችን አብረን እንሰራለን እያለ ለማርክ ነገረው። ማርክም በእኔ በኩል ያለውን ነገር አንተ ጨርስልኝ ተወካይ ሁን ሲልም ለኪም ነገረው። ኪምም ይህንን ነገር በደስታ ተቀበለ። ኪም የዛን ሌሊት ብዙ ገንዘብ ለመስራት ሲል በአንድ ወረቀት ላይ ማድረግ ያለበትን ሁሉንም ነገር ጽፎ ያድራል። በንጋታውም ይህንን ማርክ የተሰኘውን ጓደኛውን በደንብ ጠንካራ እንዲሆንና ውድድሮቹንም እንዲያሸንፍ ከጧት እስከ ማታ በጣም ብዙ ስፖርቶችን አሰራው። እንደመሸም ኪምና ማርክ ወደ አንድ ክለብ ይሄዳሉ። ኪም ክለቡ ሰዎቹ መሃል ገብቶ በሚጨፍርበት
ጊዜ ማርክ ግን እንደለመደበት እንደ ቦዲጋርድ አንድ ጥግ ይዞ ነበር የቆመው። ብዙ ሰዎችም ማርክን እንደ ቦዲጋርድ እያዩት ነበር። ማርክና ኪምም ከክለቡ ወጥተው መኪናቸው ውስጥ እንደገቡ ኪም ለማርክ እንዲህ ሲል ይነግረዋል። እንግዲህ በእርዳታ እንደተወሰድክ አውቃለሁ። በማደጎ ግቢ ውስጥም እንዳደግክ ሀገር ነው የሚያውቀው። እንግዲህ ስለ ቤተሰቦች የተለያዩ ነገሮች እያጣራው ነው። መረጃው ላይ ከደረስኩ ምነግር ይሆናል ሲልም ነገረው። ማርክ ግን ስላለፈው ነገር ግድ አይሰጠኝም ሲልም መለሰለት። ማርክም በምሽቱ በተኛበት ጊዜ ከአልጋው ላይ ተነስቶ ስልኩን ይመለከት ጀመረ። በዚህ ጊዜ ግን በስልኩ ላይ የቤተሰቦች አድራሻ ይህ ነው የሚል አንድ ጽሑፍና አንድ የአካባቢ አድራሻም ይመለከታል። በዚህ ጊዜ ማርክ ባየው ነገር ይደሰት ጀመረ። በሌላኛው በኩል ኪም ወደ አንድ ስፍራ ሄዶ ነበር። የሄደበትን ቦታ አንድ ዩ የሚባል ጋንግስተር ጋር ሲሆን በሊፍት ውስጥም አብረው ወደ ላይ እየሄዱ አንድ ስራ አለኝ፣ ማርክ የሚባል አንድ ጀግና ሰው አለ፣ ይህንን ሰውዬም የክንድ ውድድር አወዳድሩትና ማሸነፍ ትችላላችሁ እያለ ለጋንግስተሩ ዩ ነገረው። ዩ ግን አለ የሚባል መጥፎ ጋንግስተር ስለሆነ ይህንን ኪም የተሰኘው ልጅ እንዴት ፍቃድ ሳትጠይቅ ታዋራኛለህ ብሎትም ወደ ታች አዘቅዝቆ ያሳስረዋል። ኪምም ወደ ታች ተዘቅዝቆ ታስሮ ነበር። ዩ በዚህ ሰዓት ማርክ ከዚህ በፊት ያደረጋቸውን የእጅ ፊልሞች እየተመለከተ ነው። ዩ ግን ከመጠን በላይ ጠንካራ በመሆኑና ኃይለኛ ጥበብ እንዳለውም ከቪዲዮ ተረዳ። በሌላኛው በኩል ማርክ በጧት ከእንቅልፉ ይነሳና ወዳገኘው አድራሻ አካባቢ በፍጥነት ያቀናል። በዚህ ጊዜም በአንድ አፓርታማ ላይ ሲሆን የአፓርታማውን በርም ለማንኳኳት በሩ ላይ እንደቆመ ሁለት ህፃናቶች ከኋላ ይቆማሉ። በዚህ ጊዜም ታላቁ ህፃን እንዲህ ሲል ለእህቱ ይነግራት ጀመረ። እንግዲህ ይህ አውሬ ነው፣ አፍሽን ዝም በይ ይበላናል እያለም ይነግራታል። ማርክም ልጆቹን ላለማስፈራራት ሲል ቶሎ ከዚያ አካባቢ ይሄዳል። ልጆቹም ወደ ቤታቸው ይገቡና ሉዋን ለተሰኘችው እናታቸው እንግዲህ አሁን አንድ ትልቅ አውሬ አይተን የመጣ ነው ሲሉም ነገሯት። ልጆቹም ወደ መስኮት ወስዶ አሳዩት። በሌላኛው በኩል ለኪም አንድ ስልክ ይደወልለታል። ስልኩንም በሚያነሳው ጊዜ ጋንግስተሩ ተስማምቻለሁ፣ በፍጥነት ያንን ሰው ይዘውናና አስተዋውቀኝ ሲልም ነገረው። በሌላኛው በኩል ይህ ዩ የሚሰኘው ጋንግስተር በገበያው መሃል እየገባ ከነጋዴዎቹ ግብር ይሰበስብ ነበር። በብዙ ጊዜም ከሉዋን ላይ የተለያዩ ጥቂት ገንዘቦችን ይሰበስባል። ሉዋንም የዋህና ልበሩሮ ስለሆነች እናም ስለምትፈራው ብዙ ገንዘቦችን ትሰጠዋለች። እንዲህም እያለ ምሽቱ መሸ። ማርክም ከኪም ጓደኛው ጋር ወደ ዩ ጋር ያቀናል። ዩ በዚህ ጊዜ ማርክን በማየት በጣም ደስተኛ ነኝ ሲልም ሰላም አለው። አብረውም ተቀምጠው እያወሩ ሳለ ዩ እኔ እንግዲህ አንድ ህግ አለኝ፣ ተሸነፍ ካልኩኝ ትሸነፋለህ፣ አሸነፍ ካልኩኝ ታሸንፋለህ፣ ይህንን ሁለት ነገር ብቻ ነው የምታደርገው፣ አለዚያ ስፖንሰር አላረገም ሲልም ነገረው። ማርክም ባለው ነገር ተስማማ። አንድ ውድድርም ስለነበር ውድድሩን በሚወዳደርበት ጊዜ ማርክ በአንድ ደቂቃ ውስጥ ውድድሩን አሸነፈ። በዚህ ጉዳይም ዩ በጣም ተደስቶ በ5 ስታር ሆቴል ውስጥ እንዲያድር ያደርገዋል። በዚህ ጊዜም ኪም አንድ ሜሴጅ ይገባለታል። ሜሴጅም ዩ የላከለት ሲሆን በነገው ዕለት አንድ ውድድር አለው፣ እሱን ማሸነፍ አለበት፣ ከነገ ወዲያ ያለውን ውድድር ግን እንዲሸነፍ ብሎም ነገረው። ኪም ግን ማርክን ቢለኛል ብሎ ሰግቷል። ወደ አንድ ምግብ ቦታም ይዞት ይሄድና ምግብ በደንብ ካበላው በኋላ እንግዲህ የነገውን ውድድር ታሸንፋለህ፣ ቀጣዩን ደግሞ ትሸነፋለህ ሲልም ለማርክ ነገረው። ማርክ ግን ምንም ችግር የለም ሲልም ለኪም መለሰለት። ኪምም በዚህ በጣም ተደሰተ። በንጋታው ሉዋን የተሰኘችው ልጅ ልጆቿን ትምህርት ቤት ለማድረስ የተለያዩ መሳቃዎቿን ሰጣቸው። አንድ ሳጥን ውስጥም ፎቶዎች አወጣች። በፎቶ ላይም አንድ ህፃንና እናቱ ቆመዋል። ሉዋንም ያንን ፎቶ በደንብ አትኩራ ተመለከተው ጀመረ። ህፃናቶቹም ወደ ውጪ እየወጡ ሳለ ከፊት ለፊታቸው ማርክን ተመለከቱት። እንዲህ ሲሉም ለማርክ ይነግሩት ጀመረ። እንግዲህ ከዛሬ ጀምሮ የምናየው ከሆነ ለፖሊስ ደውለን እናሳስራለን፣ እኛ እየሰጋን ነው ሲሉም ነገሩት። ማርክም ባየው ነገር በጣም ተደነቀ። እንደመሸ ማርክ ከኪም ጋር ወደ ፊልሙ ቦታ ያቀናል። በዚህ ጊዜም አንድ ኮምቦ የተሰኘ እንግዳ መጥቷል። እንግዳው ከዚህ በፊት ብዙ ጊዜ ሻምፒዮን የሆነ ሲሆን በአሁኑ ሰዓትም የማርክን ጥበብ ለማየት ነበር የመጣው። ማርክ አንድ ከግዙፍ ሰው ጋር እንዲወዳደር ተደረገ፣ ግን በአንድ ደቂቃው ሰውየውን አሸነፈው። መላ ተመልካቾቹም ያጨበጭቡ ጀመረ። ወደዚያም ካሜራው በሚዞርበት ጊዜ ሉዋን ከነኚህ ተመልካቾች መካከል አንደኛዋ ነበረች። ሁለተኛው ውድድርም ሊጀመር ሲል በሌላኛው በኩል ዩዎችን ሉዋን የተሰኘችው ልጅ ጸጉሯን እየነካካ እንግዲህ ግብሩን ካሁን በኋላ ሊጠፋ ነው እያለ የሚጠይቃት ጀመረ። ማርክም ይህንን ተመልክቶ ምንም አልተደሰተም። ሁለተኛውን ውድድርም ተሸነፍ ተብሎ ቢነገረውም ማርክ ግን በእልህ አሸነፈ። ይህንን የተመለከተው ዩም ወደሱ ጋር ተጠግቶ ካሁን በኋላ ኮንትራቴን አቁሜያለሁ ሲልም ነገረው። ማርክ ግን ገፍትሮት ነበር ከዚያ ክፍል የወጣው። በመንገድ ላይም እየተጓዘ ሳለ ኪም ወደሱ ጋር ተጠግቶ ለምን ይህንን አደረክ ሲልም ጠየቀው። ማርክም ሉዋን ነች ሐሳቤን የሰረቀችው ሲል ለኪም ነገረው። ኪም በንጋታው ስራ ስለሆነ በጠዋት ወደ ሉዋን ጋር አቀና። እሷ ጋርም ደርሶ ከማርክ ጋር ያለሽ ግንኙነት ምንድነው ሲል ይጠይቃታል። በተመሳሳይ ሰዓት ግን ወደዚህ ቦታ መጣ። ኪምንም በቦዲጋርዶቹ እንዲደበደብ ያደርጋል።
ማርክም በፍጥነት እዚህ ቦታ ይደርስና እነኚህን ቦዲጋርዶች ተራ በተራ እያፈረጠ ደበደባቸው። ሉዋንም ወደ ጋንግስተሩ ዩ ጋር ተጠግታ ቢለምነውም ዩ ግን ይታሰራሉ ብሎም በፖሊስ አሳሰራቸው። ማርክና ኪምም እስር ቤት ገቡ። በዚህ ጊዜም አንደኛው ፖሊስ ማርክን ማታወቂያ አሳየኝ ሲልም ይጠይቀዋል። ማርክ ቤቱ እንደረሳ ቢነግረውም ፖሊሱ የእጅ ክንድ ውድድር እንወዳደር ሲልም ጠየቀው። ማርክም ውድድሩን ካሸነፈ እንደሚወጣ ካስማለው በኋላ አብረው ውድድሩን ይጀምራሉ። ማርክ በጣም በሚያስገርም ሁኔታ ኃይለኛ ስለነበር ይህንን ፖሊስም በደቂቃዎች ውስጥ ይጥለዋል። ፖሊሱም እንዲወጣ በፈቀደለት ጊዜ አንደኛው ፖሊስ መቼም አትወጣም ሲልም ምላሽ ሰጠው። በዚህ ጊዜም ሉዋን ወደዚህ ክፍል ትወጣለች። ሉዋንም የራሷን ፓስፖርትና የሱን ካሳየች በኋላ ከዚህ በፊት የፎቶ የሱ ነው፣ በዚህ ጋር ደግሞ የእናቱ ፎቶ ነው እያለም ታሳየው ጀመረ። ፖሊሱም ተመልክቶ ዋስ ስለሆኑለት ሊለቃቸው ይወስናል። ሉዋን ግን በዚህ ጊዜ የምታውቀውን ነገር ሁሉ ለማርክ ነገረችው። እናቱ ከዓመታት በፊት እንደሞተችና እሱም ዘመዱ እንደሆነች የእንጀራ አባቱ ልጅ እንደሆነችም ነገረችው። ማርክ በእናቱ ሞት በጣም አዝኗል። ጠንካራ ስለነበር ግን ሐዘኑን በልቡ ይዞ ወደ እነሱ ቤት አቀና። ማርክ ከሉዋንና ከህፃናቶቹ ጋር በደስታ ይኖር ጀመረ። ህፃናቶቹ ማርክን በደንብ ይወዱታል። ማርክ የተለያዩ ምግቦችን እያበሰለ የሚሰጣቸው ሲሆን የተለያዩ ድግሶች ሲጠራ በየሄደበት ሁሉ ከነሱ ጋር ነበር የሚሄደው። ይህንን የተመለከተችው ሉዋንን በጣም ትደሰት ጀመረ። ማርክ ግን እናቱን ገና ሳያት በመሞቷ በጣም ተበሳጭቷል። አንድ ቀንም ሉዋን ወደ ቤቷ በምትመጣበት ጊዜ ማርክ ቤት ውስጥ ያለውን ነገር ሁሉ አጸዳድቶ አዳዲስ እቃዎችም አስገብቶ ነበር። ሉዋንም በዚህ በጣም ተደሰተች። ኪምና ማርክ በጣራው በረንዳ ላይ ተቀምጠው አብረው እያወሩ ነው። በዚህ ጊዜም ኪም እንዲህ ሲል ይነግረዋል። ለምን ስለ ህይወት ታሪክ ዶክመንተሪ አሰላም በጣም አስገራሚ ታሪክ ነው ያለ ሲልም ይነግረዋል። ሐሳቡንም ምንም ማድረግ ስለማይችል ማርክ ገንዘብ እስከሆነ ድረስ እንሰራለን ብሎትም ተስማማው። በንጋታውም ወደዚያ ኮምቦ የተሰኘው አለ የሚባለው የጃፓን የክንድ ተወዳዳሪ ጋር አቀኑ። ብዙ ሰዎች ሞክረው ቢያቀታቸውም ማርክ ግን ውድድሩ ውስጥ ገብቶ በ4 ደቂቃ ውስጥ ያንን ሰውዬ አሸነፈው። ሰውዬው እዚያውኑ ሲሸነፍም በቪዲዮ ተቀረጸ። የማርክ ታሪክም በቪዲዮ እየተቀመጠ ስለነበር በሙሉ አቀናጅቶ ዶክመንተሪው ተሰራ። ተቀናጅቶም ለህዝብ እንዲጋራ ተደረገ። በማርክ ስራ ህዝቡ ተደንቆ በጣም ያጨበጭብለት ጀመረ። ከዚያን ቀን ጀምሮ ማርክ በጣም ብዙ የገንዘብ ድጋፎችን አግኝቶ በጥቂቱም ቢሆን ሀብታም ሆነ። ማርክ አንድ ቀን ህፃናቶቹንና ሉዋንን ወደ ትምህርት ቤታቸው ይዘው በሄደው ጊዜ አንደኛዋ ሴት ከርቀት ቆማ ስለ ማርክ መጥፎ ታወራ ጀመረ። ህፃኗ ግን ወደ እሷ ትዞርና ማርክ እኮ የሀገር አቀፉን ሻምፒዮን አሸናፊ ይሆናል ቃልም ይገባልኛል ብላ ወዲያውኑም ወደዛ ሴትዮ ትዞርና አጎቴ እኮ ጀግና ነው ብላ መለሰችላት። በሌላኛው በኩል ምሽቱ እንደመሸ ማርክና ኪም በአንድ መንገድ ላይ ቆመው እየወሩ ነው። ኪምም አባቱን ቻው ብሎት ወደዚህ ስፍራ ይመጣል። የኪም አባት ከባድ ስራ የሚሰራ ሲሆን ይህንን ፓርክም ህይወቱን ለመግፋት ሲል ጥበቃ ነበር የሚሰራው። ኪምም ወዲያውኑ ወደ ማርክ ጋር ያቀናና እንግዲህ አባቴ ጥበቃ ነው የሚሰራው እያየክ ነው፣ ገንዘብ ወዳድም የሆንኩት በዚህ ምክንያት ነው፣ አባቴን ከድህነት አውጥቼ የደስታ ኑሮን እንዲኖር ፈልጋለሁ ሲልም ለማርክ ነገረው። ማርክ በሰማው ነገር ተደንቆ የኪምን ህልምም ለማሳካት ይወስናል። ማርክ ወደ ቤቱ በሚሄድበት ጊዜ የሉዋን ህፃን አንድ ጽሑፍ ያሳየዋል። ጽሑፉም ከዚህ በፊት የማርክ እናት የጻፈችው ደብዳቤ ነበር። ጽሑፉንም አውጥቶ በስልኩ ላይ ጭኖ ማርክ ተቀምጦ ይመለከት ጀመረ። በዚህ ጊዜ ግን በጣም በሚያስደነግጥ ሁኔታ እናቱ ከዚህ በፊት ለማድረጉ በሰጠችው ጊዜ በህይወቷ ከባድ ውሳኔ እንደወሰነችና ያኔም እሱን ለማሳደግ ምንም አይነት ገንዘብ እንዳሌላት ያሳያል። ስለጨነቃትም ለእርዳታ ሰጠችው። ከአመታት በኋላም እሱን ፍለጋ ብዙ ኢሜሎች ብትሞክርም ማርክ ያለበትን ቦታ ምንም ልታገኝ አልቻለችም። የማርክ እናት በሆስፒታል አልጋ ላይ በነበረችበት ጊዜም የመጨረሻ ምኞቴ ይህ ነው ስትል ተናግራ ነበር። እንግዲህ የኔ ምኞት ይህን ማርክ የተሰኘውን ልጄን አግኝቼ ይቅርታ ብዬ ግንባሩን መሳም ነው የምፈልገው፣ ይህን የመጨረሻ ምኞቴን ብላ በደብዳቤው ላይ አስፈራለች። ስለ ሉዋንም አንድ የተናገረችው ነገር አለ። ሉዋን ምንም አይነት ቤተሰብ እንዳሌላት መንገድ ላይም ተጥላ አግኝቼን ያሳደግኩት ይል ነበር። ማርክ በዚህ ጊዜ በጣም ተበሳጨ። ምክንያቱም ሉዋን ከዚህ በፊት የእንጀራ አባት ልጅ ነኝ ብላ ስለሸወደችው። ማርክ በዚህ ጉዳይ በጣም ተበሳጭቶ ከሉዋን ጋር ያለውን ቅርብርብነት ይቀንስ ጀመረ። ማርክም ከቤተሰቦቹና ከኪም ጋር ወደ አንድ ስፍራ ይጓዛሉ። ማርክ በስተመጨረሻም በአንድ መንገድ ላይ ቆምና ሉዋንን እንዲህ ሲል ይነግራት ጀመረ። እኔ እንግዲህ ወደ አሜሪካ ልመለስ ነው፣ የዚህ ሀገር ኑሮ በቃኝ ብሎም ስለዋሸችው እየተበሳጨ ሊሄድ ይወስናል። በዚህ ጊዜ ግን ኪም ወደሱ ይጠጋና የዛሬ ሳምንት እኮ ነው የክንድ ፊርማው ሻምፒዮኑ፣ ተወዳድረ ማሸነፍ አለብህ፣ እንደነገርኩ ህይወታችንን መቀየር አለብህ ሲልም ለማርክ ነገረው። ማርክ ብዙ ቢያስብም በስተመጨረሻ ተስማማ። በሌላኛው በኩልም የኮሪያው ሻምፒዮን ኮምቦ
ይህንን ውድድር ለማሸነፍ ሲል ብዙ ስፖርቶችን እየሰራ ነው። አንደኛው ዩ የተሰኘው ዋናው ጋንግስተርም አንድ ኬን የተሰኘ አለ የሚባል መጥፎ ሰው አልመጣ። ኬን ከዚህ በፊት ከብዙ ሰዎች ጋር የክንድ ፊልም ያደረገ ቢሆንም በጣም በሚያስደነግጥ ሁኔታ ግን እያንዳንዳቸውን እጆቻቸውንና ጣታቸውን እየሰበረ ነበር የሸኘው። እጅግ በጣም ጨካኝ ስለሆነ ከኬን ጋር ተፋርሞ እጁ ወይ ጣቱ ሳይሰበር ይወጣ የለም። ኬን ከዓመታት በፊት አበረታች እጾች በመጠቀም አንደኝነትን ቢጎናጸፍም ግን ፖሊሶችና መርማሪዎች ደርሰውበት ለዓመታት ታስሮ ነበር። በአሁኑ ሰዓትም ከእስሩ ተፈቶ አለ የሚባል ኃይለኛ ሆኖ ወደዚህ ስፍራ መጥቷል። እንዲህም እያለ ቀናት ተቆጥሮ የሻምፒዮኑ ቀን ደረሰ። ማርክም በሌላኛው በኩል የተዘጋጀ ሲሆን አንደኛውና አዲስ የመጣው ካን የተሰኘው ሰውና የኮሪያው አሸናፊ ኮምቦን በሌላኛው በኩል መጥቷል። ውድድሮቹን በደንብ ተጧጧፉ። የሉዋን ልጆችም ማርክ ከዚህ በፊት ቤቱ ረስቶት የነበረውን ሀብል ተመለከቱት። ወደ ፊልሚያው ቦታ መሄድ ስለሚፈልጉ ይህንን ሰበብ አድርገው ወደዚያ ቦታ ባሱስ ገብተው ይሄዳሉ። ከደቂቃዎች በኋላም ሉዋን በስራ ቦታ እያለች አንድ ስልክ ይደወልላታል። ስልኩንም ስታነሳው ጓደኛዋ በዚያ ፊልማ ቦታ እንደነበረችና ልጆችሽን እኮ እዚያ ያዩዋቸው ስትልም ነገረቻት። ሉዋንም ወዲያውኑ ወደዚያ ስፍራ እየሮጠች ሄደች። ኬንም የተወዳደራቸውን ሰዎች ሁሉ እዚያውን አሸነፈ። ኮምቦም እንደዚያው ብዙ ሰዎችን ሲያሸንፍ፣ ማርክ ግን በደቂቃዎችና በሚያስደንቅ ሁኔታ ነበር የሚያሸንፈው። በዚህ ጊዜም ያዩና ከጎን የነበረው ባለስልጣን የማርክን ሁኔታ ተመልክተው በጣም ሰጉ። ከዩ ጎን የነበረው ይህ ባለስልጣንም እንግዲህ ካሁን በኋላ ሁለት ውድድሮች ናቸው የቀሩት፣ ኮምቦና ማርክ አሁን ይወዳደራሉ። ማርክ የሚያሸንፍ ከሆነ ገንዘባችንን ልንበላ እንችላለን። ለቀጣዩ ውድድር ላይ ይህንን ኬን የተሰኘውን የኛን ቡድን አሸንፎ በራችንን እዚያውኑ ነው የምንበላው። እንግዲህ ማድረግ የምችለውን አድርግ ሲልም ለዚህ ለጋንግስተሮቹ አለቃ ዩ ለተሰኘው ሰው ነገረው። ዩም ኪምን ወደ ታችኛው ክፍል ጠራው። አንድ ሻንጣ ሙሉ ገንዘብም ሰጥቶት ይህንን ውድድር ማሸነፍ ያለበት ይህ ኮምቦ የተሰኘው ሰው ነው። ኮምቦ ኬንም መቼም አያሸንፈውም። ኮምቦ እንዲያሸንፍ አድርግ። ማርክ እንግዲህ ውድድሩን ተሸንፎ ይህንን ገንዘብ ይዞ ይውጣ ሲልም ነገረው። የገንዘብ ጥማት ያለበትና አላስችል ያለው ኪምም ሻንጣ ሙሉ ገንዘብ ወስዶ ወደ ማርክ ጋር አቀና። ያለውን ነገርም ለማርክ አስረዳው። ማርክ ግን እኔ እንደ ድሮ በገንዘብ አልገዛም፣ በአሁኑ ሰዓት ዝናው ይሻለናል፣ አሸንፈን በጣም ብዙ ገንዘቦች እናገኛለን፣ እሱ ይሻለናል ሲልም ለኪም ነገረው። ኪምም ምንም ማድረግ ባለመቻሉ ጸጥ አለው። እንዲህም እያለ ውድድሩ ተጀመረ። ውድድሩ የሚደረገው በማርክና በዚህ ኮምቦ የተሰኘው ሰው መሃል ሲሆን ማርክና ኮምቦ ሁለቱም እጃቸውን ዘርግተዋል። ዳኛውም ጀምሩ በሚልበት ጊዜ ማርክ እጁን ቀጥ አድርጎ አቆመው። ይህ ኮምቦ የተሰኘው ሰው ቢታገል እዚያውኑ ደከመ። በስተመጨረሻ ማርክ ካዳከመው በኋላ እጁን ወደ ጎን አድርጎ እዚያውኑ አጥፎ አሸነፈው። በዚህ ጊዜ መላ ደጋፊዎቹና አድናቂዎቹ ያጨበጭቡ ጀመረ። ከደቂቃዎች በኋላ ማርክ ኪምን ያጠዋል። ወደ ታችኛው ክፍልም በሚወርድበት ጊዜ ይህ ዮ የተሰኘው ሰው ማርክን አንበርክኮ እየደበደበው ነው። ማርክም ደብድበኝ እያለ ይማጸነዋል። ማርክም ወዲያውኑ ኪምን ለማዳን ሲል ደበደባቸው። ሁሉንም ደብድባቸው ኪምን ከመሬት ላይ አንስቶት ወደ ድብድቡ መለሰው። ማርክ በስተመጨረሻ ከዚህ ኬን ከተሰኘው ሰው ጋር ድብድቡን እንዲጀምር ሁሉም ጓጉቷል። ድብድቡን በሚጀመርበት ጊዜ ኪም ወደ ማርክ ጋር ይመጣና ገንዘቡን ርሰውና ማሸነፍ ላይ ብቻ ተኮር ሲልም ነገረው። ማርክም በዚህ በጣም ተነሳሳ። ድብድቡም ከዚህ ኬን ከተሰኘው አውሬ ጋር ነበር። ኬንም ድብድቡ ልክ እንደተጀመረ ገና ከመጀመሩ የማርክን ጣት ሰበረው። ማርክ እንደምንም ጣቱን እያመመውን ቢሆን ያስተካክለዋል። ከኬን ጋርም ተመልሶ የክንድ ፍልሚያውን ጀመረ። በዚህ ጊዜ ግን ኬን ገፍቶ እጁን ጥግል ያስነካው ነው። ወደዚያ ጋርም ማርክ በሚመለከትበት ጊዜ ከዚህ በፊት ለሉዋ ልጅ አሸንፋለሁ ብሎ ቃል የገባላትን ነገር አስታወሰ። በዚህ ጉዳይም በሞራል ይነሳሳና እንደምንም ይህንን ሰውዬ ገልብጦ ወደዚያ ጋር አድርጎ አሸነፈው። በዚህ ነገርም እስከዛሬ ድረስ በታሪክ አይቶ የማያውቁት ደጋፊዎች ሁሉ አጨበጨቡ። ማርክም በስተመጨረሻ በሚያደርገው ቃለ መጠይቅ ላይ እናቱን በጣም እንደሚወዳት እያለቀሰ ይናገራል። በፊልሙ መጨረሻ ማርክና ቤተሰቦቹና ከኪም ጋርም በደስታ ፎቶ ሲነሱ ፊልሙ ተጠናቀቀ። ክቡራን አድማጮቻችን ሻምፒዮን የተሰኘው ፊልም እዚህ ጋር አበቃ። በፊልሙ ያሉትን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቪዲዮንም ላይክ በማድረግ አበረታቱን። በየዕለቱም እንደዚህ አይነት ፊልም እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ጫኑ። እዚህ ድረስ ስለተከታተላችሁን እናመሰግናለን። ቸር ቆዩልን።